የትም አገሯ ነው የትም ሰፈሯ ነው የትም አገሯ የትም ሰፈሯ የትም መንደሯ የትም አገሯ ነው የትም ሰፈሯ ነው የትም አገሯ የትም ሰፈሯ የትም መንደሯ የትም አገሯ ነው የትም ሰፈሯ ነው የትም ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን ሰላምታዬ በያላችሁበት የምድር ጫፍ ድረሳችሁ ቤተሰቦች ዛሬ ቦሌ ቡልቡላ ወይም ቦሌ ማለት ትችላላችሁ ቡልቡላ ማለት ትችላላችሁ እጅግ ዘመናዊ የሆነ አፓርትመንት አግኝቼላችኋለሁ። ይህ አፓርትመንት 3 መኝታ ቤት ነው። በውስጡ 3 መኝታ ቤቶችን የያዘ 2 መታጠቢያ ክፍሎችን ሰፋ ያለ ኪችን ያለው እንዲሁም ስቶር አላችሁ። ይህ ቤት በተጨማሪ ሳሎኑና ዋናው ማስተር ቤድሩሙ የራሱ ባልከኒ ያለው። ስለዚህ ቤት መረጃ እሰጣችኋለሁ። ካም ቤተሰቦች ወደ መረጃው ስንሄድ እንግዲህ ከቅርብ ጊዜ ወዲህ ኑሩብኝ የምትለው ከተማ ውስጥ ያለች ሌላ ከተማ የሆነች ቦሌ ቡልቡላ ላይ እጅግ ዘመናዊ የሆነ አንድ ህንጻ ተገንብቷል። መንገድ ዳር ላይ ነው የሚገኘው። ከታች የተወሰነ ግራውንድ ላይ የቢዝነስ ለእናንተ አገልግሎት የሚሆን ባንክ እንደነዚህ አይነት ሰርቪሶች አሉ። ከዛስ ግራውንድ ላይ እንዲሁ ሪሴፕሽን ነገር አለው፣ ሊፍት አለው። ሙሉ ለሙሉ እንግዲህ አገልግሎት መስጠት የጀመረ ህንጻ ነው። ገዢዎች ወይም ደግሞ የቤት ባለቤቶች ገብተውበት እየኖሩበት የሚገኝ ህንጻ ነው። ግራውንድ ላይ ወይም ቤዝመንት ውስጥ ፓርኪንግ አላችሁ ማለት ነው። ይሄ እዚህ አፓርትመንት እንግዲህ ውስጡን ሙሉ ለሙሉ በሴኩሪቲ ዶር በሮቹ የውስጥ በር ዋናውን በር በሚያምር የፊኒሺንግ ቃን ያለቀው። ወለሉን በምታዩት መልኩ ግራጫ ነገር ያለው ሴራሚክ ነው የጨረሱት። በቂ ብርሃን የሚያገኝ የላይቲንግ ሲስተሙ ሁሉ ነገር የሚያምር አፓርትመንት ነው እንግዲህ ዛሬ ያገኘውላችሁ ማለት ነው። በመጠን ደረጃ 150 ካሬ ሜትር ነው ስፋቱ ማለት ነው። እንግዲህ ይሄ ባለ 3 መኝታ ቤት የሆነ አፓርትመንት ቦሌ ቡልቡላ ላይ በአሁኑ ሰዓት በ15.7 ሚሊዮን ብር ለገበያ ወጥቷል ማለት ነው። እንግዲህ ይህንን ቤት በአካል ተገኝታችሁ ጎብኝታችሁት የራሳችሁ ማድረግ ትችላላችሁ ማለት ነው። እንግዲህ ወደ ቤት ጉብኝቱ ስንመለስ እዚህ ጋር ፊት ለፊት የምታገኙት አንድ ልጆች መኝታ ቤት አለ። የራሱ መስኮት ያለው በቂ ብርሃን የሚያገኝ ቬንቲሌትድ የሆነ የልጆች መኝታ ቤት አለ። ይሄኛው ደግሞ ሁለተኛው የልጆች መኝታ ቤት ነው። የራሱ ቁም ሳጥን አለው። እንዲሁ ደግሞ ለማጽዳትም አካባቢውንም እንዲው ቡልቡላ እንዴት አደረሽ የሚለውን ወደ ለማየት እንዲመቆም ብላችሁ ልጆቻችሁ ማዩበት ወደ መንደር ወደ ኮምፓውንድ የዞረ ነው። እሱም ባልከኒ አለው ማለት ነው። ሁለተኛው መኝታ ቤት ይሄንን የሚመስለው ቁም ሳጥን አስገብቶላችኋል። ይሄንን ቤት የሰራው ሰው ማለት ነው። መልካም። ይሄኛው ደግሞ በጋራ የሚጠቀሙበት ነው። ሳሎኑም ልጆቻችሁ ወይም ደግሞ ሁለቱ መኝታ ቤቶች ይሄንን ሰፋ በጣም ሰፊ ነው። ብርሃን ያለው ቬንቲሌትድ የሆነ ነው በምታዩት መልኩ። እኛ እንደውም ይሄን ምስለ ቀረጻ በመናደር ሰዓት ምንም አይነት የመብራት እንትን አልተጠቀምንም ብርሃኑን ለማሳየት ማለት ነው። ራሱ በተፈጥሮ ብርሃን ነው እንትን ያለው። ይሄን ደግሞ እንግዲህ ዋናው መኝታ ቤት ነው፣ ማስተር ቤድሩሙ ነው። በቂ ብርሃን ያለው በቂ ስፋት ያለው የራሱ ወኪንግ ክሎዜት አለው። በሩን በምታዩት መልኩ ሴኩሪቲ ዶር ነው ብያችኋለሁ። 3 ተወርዋሪ ያለው በጣም አሪፍ ነው። ጥሩ ለኢንቨስትመንት የሚሆን አይነት አፓርትመንት ነው። በጥሩ ሁኔታ ነው የተሰራው። የራሱ በረንዳ አለው። ማስተር ቤድሩሙ ራሱ መታጠቢያ ያለው። ይሄው አካባቢው ሲታዩት ወደ ምስራቅ ሰሜን ምስራቅ ደቡብን ፌስ የሚያደርግ አይነት አፓርትመንት ነው። ሩብ ሲኔሪ ያለው በምታዩት መልኩ ዋው የሚያስብል አይነት ቪው አለው ማለት ነው። ሌላው ደግሞ ወደ ማስተር ኢምባዙ ስንገባ ይህን ይመስላል። አሪፍ ነው። ሁሉም ቤቶች ሁሉም ክፍሎች ማስተንፈሻ ያላቸው ኦፕኒንግ ያላቸው አይነት ቤቶች ናቸው። ጥሩ ነው። ብርሃን ያገኛሉ፣ አየር ያገኛሉ። ስለዚህ ያው እኛም ሁሌ እንደምንለው አንድ ወዳጃችን አለ ዋናው መተንፈስ ነው ይላልና የሰው ልጅ እንግዲህ አየር ያስፈልገዋል፣ ብርሃን ያስፈልገዋል።
እነዚህ ነገሮች ያሟላ ወለሎቹም በተመረጡ የፊኒሺንግ እቃ ወይም በሴራሚክ ያለቀ ነው። ይህንን ቤት ለራሳችሁ ማድረግ የምትፈልጉ ከሆነ እኔ ነቢያት ነኝ። በ0912608261 ሃሎ በሉ። አስተናግዳችኋለሁ። አመሰግናለሁ።